ተናገረ። አዶናይ ነው የሚባለው። ምን ብሎ ተናገረ? እግዚአብሔርን መቼም ቢሆን አለ፣ እግዚአብሔርን መቼም ቢሆን ከዚህ ከምላሴ አለየውም አለ። ምን አይነት እድለኛ መንፈስ ነው የተሰጠው በእውነት። አዶናይ ማለት ጌታ እግዚአብሔር ማለት ነው። አንዳንድ ጊዜ ስምና ግብር ይመሳሰላል። አዶናይ የሚለው ስም ራሱ የአብ የወልድ የመንፈስ ቅዱስ የአንድነት ስማቸው ነው። አንዳንድ ጊዜ በእግዚአብሔር ስም ስንጠራ ሚዛን የምንደፋ ሰዎች እንሆናለን። ወጣቱን እግዚአብሔርን ካላወቀ ውርደት ነው። ከምን ያለየው ነው ያለው? ብዙ መምህራን አስተምረዋችሁ ያልተማራችሁ የእግዚአብሔርን አዳኝነት የሚመሰክሩ አንደበቶች የተባረኩ ናቸው፣ እኔ በሰማይ አባቴ ፊት እመሰክርለታለሁ ብሎ ጌታችን ኢየሱስ ክርስቶስ ተናግሯል። ይህ ሰውዬ በማህበራዊ ሚዲያ ነው የመሰከረው። እስከ ዘላለም ድረስ ነፍሴ ከስጋዬ እስክትለይ ድረስ ከምላሴ ላይ የእግዚአብሔርን ስም አላጠፋም አለ። እግዚአብሔር እንደ ልቡ መሻት ያድርግለት። በሉ መርቁ። አይኖቹ የእግዚአብሔርን ማዳን ስላየ ነው እግዚአብሔርን ተስፋዬ ነህ አልኩት። እግዚአብሔር ነበር። ዋው! እግዚአብሔር ከዚች ምላሴ ያላወጣው። ከዚህ ሰው ወዶ ሰው ይጠላቸዋል፣ ጠልቶ ደግሞ እንደገና ይወዳቸዋል፣ ወዶ ደግሞ እንደገና ይጠላቸዋል። ከፍ 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 ያደርጋል ሰው ማለት ነው። ከፍ ከፍ ያደርጋልና ከዛ የሆነ ጊዜ ቅጭ ብሎት ከፍታ ያናድደዋል። አንዳንዱ ከፍታ ያስቀናዋል፣ አንዳንዱ ከፍታ ያናድደዋል። ከዛ ተመልሶ ሊያወድቅ ይሞክራል፣ አቅም እንዳለው ሊያሳይህ ማለት ነው። የት ማለት ነው? አንተ ጠገብክ አይደል እንደዚህ ስለተባለ ናውረድ ለማለት ይፈልጋል። እግዚአብሔር ግን ከፍታ ማያናድደው አንድ ነገር ቢኖር ትልቁ ኃያል እግዚአብሔር ነው። ከፍታ ማያስቀይመው፣ ቅናት የማይሰማው፣ በሙሉ ልቡ የሚወድህ የሚያከብርህ፣ ላንተ የሚቆምልህ ማን ነው? እግዚአብሔር ነው።